መተናል ጠፍተን ነበር መተናል። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጀምሩላችኋለሁ። ሰሞኑን ጠፍቼ ነበረ እውነት ሰሞኑን ደስ አላለኝም ነበር። ትንሽ አሞኝ ነበር። ያው ታውቃላችሁ ሲያማችሁ ሲደብራችሁ ሁሉም ነገር ያስጠላል። እንኳን ስልክ ምግብ ራሱ መብላት ያስጠላል። እና እንደዛ ነው እላችኋለሁ። እግዚአብሔር ይመስገን አሁን ግን ደህና ነኝ። ግን ጠፍቻለሁ እውነት ቪዲዮ ሰርቼ አላውቅም። ቢያንስ ሳምንት ይሆነኛል ለቅቄም አላውቅም። እንዳልኳችሁ ስላመመኝ በቃ አስጠላኝ እውነት። ስራን ቢያስጠላም እንግዲህ የሰው ቤት ግድ ነው። አስጠላን ብለን መቀመጥ አንችልም። ብንፈልግ ራሱ አይሆንም። እና እንደዛ ነው እላችኋለሁ ውዶች ማሮች። ለዛ ነው የጠፋሁት። አለው እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ለዛ ነው የጠፋሁ እላችኋለሁ። እና በተረፈ ሰሞኑን በጣም ከፍቶኝ ነበረ። ያም አለፈ። ምክንያቱም በህመሜ የተነሳ እጄን ያመኛል ነበረ። ግራ እጄ ቀኝ እጄን ያመኛል። ያው አሁንም ያመኛል። በሱ ሰበብ ነው እንደውም ወደ ኢትዮጵያ ለመሄድ እያሰብኩ ነው። በጣም ያመኛል ማለት ነው። እና የቀኝ እጄ ላይ ደግሞ በዚህ በትከሻ ከኋላ ማለት ነው እንግዲህ ሙቀይፍ ብርድ ይምታኝ አላቅም። አንድ ሌሊት በጣም እኔ የሚሞት ሁሉ መስሎኝ ነበረ። እውነት በጣም አሞኝ ነበረ። ትንፋሽ ሁሉ አጠረኝ። ያኔ በዚህ ልቤ ተጨነቀች። ከኋላ ደግሞ ይወጋኛል። ቀና ጎንበስ ማለት ሁሉ አቅቶኝ ነበር። እውነት በቃ ሌሊት ላይ ከ3 ቀን በፊት ማለት ነው ሌሊት ላይ በጣም አመመኝ። የጀመረኝ ቀን ላይ ነው። ያው አንዳንዴ ብርድ ሲመታ ሙቀት ትንሽ ይወጋኝና ይተወኛል። እንደዛ ብዬ ዝም ብዬ ተኛው። ሌሊት ተነስቼ ወደ 12 ሰዓት ወላ 1 ሰዓት ከሌሊቱ ማለት ነው። ከዛ ብንን ስል በጣም አመመኝ። በጣም ያኔ ትንፋሽ ሁሉ አጠረኝ። ከዛ እንደ ምን ሆንኩ ብዬ ቁጭ አልኩ። የመጨረሻ በቃ ነፍስ ውጪ ነፍስ ግቢ ሆንኩ። የመጨረሻው ማለት ነው። በጣም አመመኝ። መተኛትም አቃተኝ። ለ1 ሰዓት በቃ ተሰቃየው። እንዴት ልተኛ እንዴት ልትፈስ በቃ መጨረሻ ሲያቅተኝ ያኔ ቪክስ ለመቀባት ደግሞ አይመችም ታውቃላችሁ። ወደ ታች ነው ትንሽ አይመችም። ያው ብርድ ከሆነ በሱ ትንሽ ይሻላል ብዬ እሱንም እንዴት ልቀባ ማላጣው። ከዛ ሴትዮ ላይ ደወልኩ። ሌሊትም ቢሆን ምንም ማድረግ አልቻልኩም። አማራጭ የለኝም። ያው 3 ነው ምናምን ደወልኩባት። እንደምንም ተነሳች መጣች። የተነጫነጨች ምንሽ ምናምን አለችኝ። እንደዚህ በጣም አሞኛል ግን ቪክሱን ደግሞ ለመቀባት ራሱ አልቻልኩም። በጣም አሞኛል አልኳት። ያው የእነሱን ታውቃላችሁ እንትናቸው መድኃኒት ውሰጂ ነው። ሌላ ትርጉም የለም። ሐኪም ቤት ውሰድሽ ልሽ የለም። እና መድኃኒት አልወሰድሽም አንቺ የለሽም አለችኝ። አለኝ ግን አልወሰድኩም አልኳት። ውሰጂ አለችኝ። ያው የራስ ምታት ነው ምርጫቸው ሁሌም ማለት ነው አመመኝ ስትላቸው። ከመድኃኒት ይልቅ እስቲ እንትኑን ቀቢልኝ ከቻልሽ ፕሊስ አልኳት። ያው ቀባችልኝ። እንቅልፍ ወሰደኝ። እሱን ከተቀባው በኋላ እያቃጠለኝ በላበለቦንኩ ትንሽ ትንፋሽ ተመለሰብኝ። ጠዋት ነጋ ተነሳው። ያው አልተወኝም። እንደዛው ይጨንቀኛል። እንዲህ ስልም ይወገኛል። ልቤም ተጨነቀች። በቃ ምን ልበላችሁ። እንደምንም እሷ ስራ ልትሄድ ነው። እንደምንም ለሷን ቁርስ ሰርቼ ቤትም አጸዳው እያመመኝ ማለት ነው። ከዛ እንደ ቪክስ ፕላስቲክ የሚለጠፍ አለ። እሱን ብዙ ጊዜ ትገዛ ነበረ። ከዛ እሱን ግዢልኝ አልኳት። ከስራ ስትመጪ እሱን ግዢልኝ አልኳት። ከዛ እሺ ብላኝ ሄደች። ስራ ቀን ላይ ደርሼ በቃ ስራ ሁሉ አቃተኝ፣ አስጠላኝ። ልጅ አለ በርግጥ ልጁንም እውነት ያን ቀን በቃ የሚቀበለኝ ሰው ቢኖር ወይኔ ደስታዬን አልችልም።
ያው ሰዓት ደረሰ። እሷ በጊዜ ነበረ የምትመጣ። ልጁም ተኛልኝ። ልጁን አስተኝቼ ወደ ክላስ የገባው መጣች። አንደኛ ያስከፋኝ እሱ ነው። መጣች። እንዴት ሆንሽ አላለችኝም። ክላሷ ገብታ ትኝት ተኛችና 4 ሰዓት ላይ ተነሳች። ተሻለሽ አለችኝ። በቃ የሆነ ብልጭ የምልባችሁ ነገር የለም። እውነት ብልጭ አለብኝ። የሆነ በቃ ተነገሬት ይለኛል። ያኔ እስቲ እንትኑን ግዢልኝና ነይ አልኳት። ምንም አላገኘሁም። ሐኪም ቤት አልሄድኩም። መድኃኒት አላገኘሁበትም። እንዴት ሰው ይድናል? ከዛ የሆነ በቃ ውስጤን እምቅ አድርጌ ይዤ ምንም አልልም አልኳት። ፊቴ ብቻ ኮስተር ብዬ ምንም አልልም አልኳት። እንዴ ተሻለሽ እያልኩሽ እኮ ነው አለችኝ። ምን አግኝቼ ይሻለኛል አልኳት። እቺው ያኔ ትንሽ ምን አግኜ ይሻለኛል ምናምን ስላት እንትኑን እንዳልገዛልሽ ውድ ነው ፋርማሲ ውድ ነው፣ ሐኪም ቤት ካልሄዱ በስተቀር አለችኝና የሆነ ተነጫነጨች። በጣም ታኮርፋለች። እኔ ሴትዮ ደግሞ እንደሆነ ያረጋት ልጇ በስልክ እየተጫወተ ነበረ። ልጁንም ጎትታ ይዘ ሄደች። ብቻ እውነት የሆነ እምባዬ ሁሉ መጣ። እውነት ልጇ ቢሆን አሁን እንደዛ ታረጋለች? ያኔ ሐኪም ቤት ትወስዳለች። ቢያንስ ያንንም ገዝታ ትመጣ ነበር። ያው እነሱ እስከሚጠቀሙባችሁ ደህና ስትሆኑ ብቻና ብቻ ነው የሚወዱት። እውነቴን ነው የምላችሁ። እነሱ ፊት ፈጣሪ ከወደዳችሁ እውነት ራስ ምታት ራሱ ባያማችሁ ጥሩ ነው። ግን ደግሞ ለምን ያመኛል ማለት አንችልም። ቆየን ተዘጋች። ዝም አለች። ወደዛ ትዘላለች። ኩሽና እንኳ ገባች። እቃውን ጓ ታደርጋለች። እንደዛም ሆኜ እውነት አልተቀመጥኩም፣ እሰራ ነበረ። ሀታ ባኞ ውስጥ የታመምኩ ቀን ምንድነው እሱ ይሄ ውድ ልብስ ትንሾቹን ዘብዝፌ ነበር። ደግሞ እሱንም በእጅ ነው የማጥበው። እሱንም እንደምንም እውነቴን ነው እንደዛ እየመመኝ እንደዚህ በአንድ እጄ ይዤ ልቤን በአንድ እጄ ጉትቼ ወደ ጎና አርጌበት፣ ማሸት አልቻልኩም። ወደ ጎና አርጌበት ውሃ ረጨውበት። ከዛ ተውኩት። ከዛ ሁሉም ስራ ሰርቻለሁ። እንደዚህ ቢያመኝም እየተጓተትኩ ሰርቻለሁ። ምንም የቀረ ነገር የለም። ምሳ በላን። ቆየንና ተነሽ ከፈለግሽ ሐኪም ቤት ልውሰድሽ አለችኝ። ፊቷ ሲሪየስ ሆና ማለት ነው። አልሄድም አልኳት። ተሽሎኛል አልሄድም አልኳት። ቆይ እንዴት ነው የሚያደርግሽ? ሙቀይፍ ብርድ መቶሽ ይሆናል ምናምን አለችኝ። እኔ መጀመሪያም ብርድ መቶኛል ብዬሻለሁ። ብርድ እንደመተኛ አውቃለሁ። ግን ያንን ብገዢ ሊኖረው እለጥፍበታለሁ፣ በሱ ይወጣልኛል አልኳት። ከዛ እሱ ውድ ነው እዚህ ውድ ነው አለችኝ። በቃ ትቶኛል። መድኃኒት ወስጄበት ቪክሱንም ከቻልኩ ቀብቼ በቃ ይተወኛል አልኳት። ብቻ እንባ ሁሉ ተናነቀኝ። እውነቴን ነው የምላችሁ። ያኔ ያን ጊዜ እንግዲህ እንደዛ እየሆነች ሐኪም ቤት ብትወስደኝ፣ ልጇ ደግሞ በዛ ላይ ጸባይ የለው፣ እሱ ይነጫነጫል። ታብድ ነበረ እውነት። በስርዓት ራሱ ወደ ቤት አንመለስም። ከዛ ታጉት ዝም አለችኝ። እኔም ዝም አልኩ። መሸ። ያው ቪክሱ ደግሞ አጋጣሚ እንደ ውሃ የሚንጠባጠብ ነው፣ እንደ ባዝሊኑ ሳይሆን ማለት ነው። ከዛ እንደዚህ ያው አልደርስበትም። እንደዚሁ እያንጠባጠብኩ ወደ ታች ወረደ እሱ ለራሱ ማለት ነው። ፓራስታሙን ወሰድኩ። በቃ እንደዛ አደርኩ። ብቻ ላበላበንኩ። ትንሽ ተሻለኝ በንጋቱ። ከሁለተኛው ቀን በቃ የሶስተኛው ቀን በጣም ተሻለኝ። እስካሁን ግን እመሙ አለ። የሆነ ሳስለው ሲያገሳኝ ሁሉ ስሜት አለ፣ ይወጋኛል። ቀና ጎንበስ ስል ብቻ የሆነ ስሜት አለ የሚወጋኝ ማለት ነው። አሁን እንደዚህ ይዞኝ ያለው እንደ ብረት አለ። ግን ተመስገን፣ እግዚአብሔር ይመስገን። እንደዛ አልቀጠለም። እንደዛ ብቀጥል ኖሮ ምን አደርጋለሁ? ተሽሎኛል። አሁን እሱ ተሽሎኛል። ያው የበፊቱ ለምጃለሁ። ቀኝ እጄ ለምጃለሁ። ሁሌ እንደሚያመኝ ምጄበታለሁ። እሱም ሲወጥረኝ ሲጠሰጥዘኝ ልክ ብርድ ስለኝ
ያው ውሃ እንትን የሞቀ ውሃ ከፍትበትና ስሩ ይዛሉ ትንሽ ሻል ይለኛል ማለት ነው። ተመስገን ብቻ ነው እውነት ተመስገን ለሁሉም ነገር። ምን ልላችሁ ፈልጌ ነው ውዶቼ፣ ፈጣሪ ከወደዳችሁ እውነት በሰው ሀገር አይቸግራችሁም። በእርግጥ አዎ እዚህ ምድር ላይ የአልጋ ቁራኛ ስትሆኑ ብቻ ነው ሰው የሚያዝንላችሁ። እውነቴን ነው የምላችሁ። ቤተሰብ ራሱ ፊታችሁ ምናችሁ ሲያዩ ደህና ነው የምትመስላችሁ፣ ውስጣችሁ ግን ተቆስለዋል። ማንም አያውቅም፣ ማንም አይረዳችሁም ህመማችሁ ማለት ነው። ግዴታ አልጋ ቁራኛ ሆናችሁ ተኝታችሁ ምናምን ካዩ በኋላ ትንሽ ቢረዱ ነው እንጂ ማንም አይረዳችሁም። እና ፈጣሪ ከወደዳችሁ የሰው ሀገር ምንም አያርጋችሁ። አገራችሁ ቢያንስ ትተኛላችሁ። ምንም ምርጫ ብታጡ ሐኪም ቤት መሄድም ካቃታችሁ ተኝታችሁ ራሱ እረፍት አድርጋችሁ ይሻላችኋል ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። ፈጣሪ ይጠብቀን። ሁላችንም በስደት ያለ ነው። ፈጣሪ ይጠብቀን። መመኪያችን፣ ኃይላችን፣ ጉልበታችን ፈጣሪ ብቻ ነው። ሌላ ማንም የለንም እኛ እዚህ ምድር ላይ ስንኖር ማለት ነው። እሱ ብቻ አይተወኝ፣ እሱ ብቻ እዚህ ምድር ላይ የሰው ሀገር ላይ አይተወን፣ እንደምንም ሀገራችን ይመልሰን ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። ለዛ ነው የጠፋሁት። ሰሞኑን ቪዲዮም ለቅቄ አላቅም። ያው የለቀኩትም እይታ የለም። ፕሊስ አሁንም የምጠይቃችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ ማሮቼ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁሉ እመኝላችኋለሁ። መልካም ውሎ። እወዳችኋለሁ። ባይ